በዘመናችን የምንመለከተው ደግሞ ፈጽሞ ከዚህ የተለየና ከዚህ ተቃራኒ ነው ማለት ነው። በዘመናችን ያለው ሰዎች ይሙቱ እኔ ልኑር፣ ሰዎች ጦም ይደሩ እኔ ልብላ፣ ሰዎች ይራቆቱ እኔ ልልበስ፣ በድህነት ታማኝ እንሆንና ሀብት፣ ሹመት፣ ስልጣን ሲመጣ ደግሞ ታማኝነታችንን እናጣለን ማለት ነው። ዛሬም ቢሆን በእስራኤል ዘነፍስ በምዕመናን ላይ የሚገዳደሩ ብዙ ፍልስጤማውያን፣ ብዙ ጎልያዶች ተሰልፈዋል። እነዚህን እንግዲህ ድል የሚነሳ በጎቹን ምዕመናንን ከተኩላ ከአንበሳ ከድባብ የሚታደግ ታማኝ አገልጋይ ያስፈልጋል። በዘመናችን ኃላፊነቱን የማይዘነጋ ጳጳስ፣ ኃላፊነቱን የማይዘነጋ ቄስ፣ ስራውን የማይዘነጋ ዲያቆን፣ ሰባኪ፣ መምህር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦርቶዶክሳውያን እንደምንሰነበታችሁ፣ እንኳን ለስድስተኛው የአብይ ጾም ሳምንት በሰላም አደረሳችሁ። በዛሬ ቪዲዮአችን ስድስተኛው የአብይ ጾም ሳምንት ምን ይባላል፣ ለምንስ በዚህ ስያሜ ተሰየመ የሚሉትን ጥያቄዎችን እንመለከታለን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ ጀምሩ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስያሜ የአብይ ጾም ስድስተኛው እሁድ ወይም ስድስተኛው ሳምንት ገብርኄር በመባል ይታወቃል ማለት ነው። ስያሜውን የሰጠውም እንግዲህ ኢትዮጵያዊ ሊቅ ቅዱስ ያሬድ ነው። ጾመ ድጓ በተባለው ከአምስቱ መጻሕፍቶቹ አንዱ በሆነው በጾመ ድጓ መጽሐፍ ሁሉንም የአብይ ጾም ሳምንታት ስያሜዎችን ከነስርዓተ ማሕሌቱ አዘጋጅቶ አስቀምጦልናል። ስለዚህ በስድስተኛው የአብይ ጾም ሳምንት ከዋዜማው ቅዳሜ ጀምሮ በቤተክርስቲያን የሚዘመረው ዝማሬ፣ የሚሰበከው ስብከት፣ የሚሰጠው ትምህርት በጠቅላላ ገብርኄርን የሚያወሳ ስለ ታማኝ አገልጋይ የሚናገር ትምህርት ነው ማለት ነው። ታሪኩንም ስንመለከት በማቴዎስ ወንጌል ምዕራፍ 25 ቁጥር 14 እስከ ቁጥር 25 ባለው አንድ ባለጸጋ ሰው ባሪያዎቹን ጠርቶ ለአንዱ 5 መክሊት ሰጠው፣ 2 መክሊት የሰጠውም አለ፣ 1 መክሊትም የሰጠው አለ። ከዚህ በኋላ ወደ ሩቅ አገር ሄደ። 5 መክሊት የተቀበለውም ወጥቶ ወርዶ 5 አትርፎ 10 አደረገ። 2 የተቀበለውም አትርፎ 4 አደረገ። 1 የተቀበለው ግን ሄዶ መሬቱን ቆፍሮ በሻሽ ጠቅልሎ የጌታውን መክሊት ቀበራት ሲል እናገኘዋለን። ከብዙ ጊዜ በኋላ ጌታቸው መጥቶ ተቆጣጠራቸው። 5 መክሊት የተቀበለው ቀርቦ ጌታዬ 5 መክሊት ሰጠኸኝ ነበር፣ እነሆ 5 አተረፍኩ አለው። እሱም አንተ ታማኝ ባሪያ፣ በጥቂቱ ታምነሃል፣ በብዙ ሾመሃለሁ፣ ወደ ጌታህ ደስታ ግባ አለው። 2 የተቀበለውም ቀርቦ ጌታዬ 2 መክሊት ሰጠኸኝ ነበር፣ እነሆ ወጥቼ ወርጄ ሌላ 2 አትርፌ 4 አድርጌያለሁ አለው ይላል። እሱም አንተ ታማኝ በጎ አገልጋይ፣ በጥቂቱ ታምነሃል፣ በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው ይላል። 1 መክሊት የተቀበለው ግን ቀርቦ ጌታዬ አንተ ክፉና ጨካኝ፣ ካልዘራህበት የምታጭድ ካልበተንህበትም የምትሰበስብ እንደሆንክ ስላወቅሁ መሬቱን ቆፍሬ ቀበርኋት፣ እነኋት መክሊትህ አለው ይላል። እሱም አንተ ሰነፍ ባሪያ፣ መክሊቴን በጊዜ ልትሰጠኝ በተገባህ ነበር፣ እኔም ወጥቶ ወርዶ ለሚያተርፍ በሰጠሁት ነበር። ኑ የዚህን ሐኬተኛ መክሊት ውሰዱና 10 መክሊት ላለው ስጡት። ላለው ይሰጡታል ይጨመርለታል፣ ለሌለው ግን ያለውን ይቀሙታል። ኑ ይህንን ሰነፍና ሐኬተኛ ባሪያ እጅግሩን አስራችሁ ጽኑ ጨለማ ወዳለበት ውሰዱት፣ ጩኸትና ጥርስ ማፋጨት ወዳለበት ጨምሩት አለ በማለት ሙሉ ታሪኩን ወንጌላዊ ማቴዎስ አስቀምጦልን እናገኛለን። በዚሁ በምዕራፍ 25 ከቁጥር 14 እስከ ቁጥር 25 ባለው ማለት ነው። ባለጸጋ የተባለው እንግዲህ ክርስቶስ ሲሆን፣ መክሊት የተባለው ደግሞ ለእኛ የተሰጠን ልዩ ልዩ የአገልግሎት ጸጋ ነው። ያተረፉት በሚገባ በታማኝነት ያገለገሉ ቅዱሳን ሰዎች ሲሆኑ፣ መክሊቱን የቀበረው ደግሞ በታማኝነት በተሰጠው ጸጋ ማገልገል ሲገባው ያላገለገለ ሰው ማለት ነው። ጌታቸውም ሊቆጣጠራቸው መጣ ማለት በዕለተ ምጽአት ለሁሉም ባገለግለው አገልግሎት ልክ ዋጋ ለመስጠት እንደሚመጣ ያሳየናል። ያገለግሉት ወደ ጌታ ደስታ ግባ ሲባሉ ታማኝ አገልጋዮች ቅዱሳን መንግሥተ ሰማያትን ይወርሳሉ ለማለት ነው። እንዲሁም ሰነፎቹ ደግሞ ጥርስ ማፋጨት፣ ስቃይ፣ ጽኑ ጨለማ ባለበት ወደ ሲኦል መግባታቸውን የሚያሳየን ነው ማለት ነው። ታማኝ አገልጋዮች እነማን ናቸው ብለን ብናነሳ በቅድስት ቤተክርስቲያናችን የተለያዩ ብዙ ቅዱሳኖችን ማንሳት እንችላለን። ከነዚህም እንግዲህ የመጀመሪያው ሙሴ ነው። ሙሴ ታማኝ አገልጋይ ነበር። ታማኝ አገልጋይ መሆኑን ቅዱሳት መጻሕፍትም ይመሰክሩለታል። በኦሪት ዘኍልቍ ምዕራፍ 12 ቁጥር 6 ላይም በመካከላችሁ ነቢይ ቢኖር እኔ እግዚአብሔር በራእይ ይገለጥለታለሁ ወይም በሕልም አናግረዋለሁ፣ ባሪያዬ ሙሴ ግን እንዲህ አይደለም፣ እርሱ በቤቴ ሁሉ የታመነ ነው በማለት ራሱ እግዚአብሔር መስክሮለታል። ይህ የፍጡር ምስክርነት ሳይሆን በፈጣሪው የተሰጠ የራሱ የእግዚአብሔር ምስክርነትና ቃል ነው። ነገር ግን በዘመናችን እንኳን ፈጣሪ ፍጡራን ታማኝነቱን የሚመሰክሩለት አገልጋይ ለማግኘት በጣም ያስቸግራል። የሙሴን ታማኝ አገልጋይነት በረሃ፣ ስደት፣ መከራ፣ የፈርዖን ግርማና ቁጣ
ያልበገረው 40 ዓመት ስለ ወንድሞቹ በመሰደድ 40 ዓመት ደግሞ የተሰደደላቸው ወንድሞቹን በመምራት ባህር በመክፈል ጠላትንም በመግደል መና በማውረድ ደመና በመጋረድ ውሃ ካለት አፍልቆ በማጠጣት መከራውን ከወገኖቹ ጋር አብሮ በመቀበል የቀኑ ሐሩር የሌሊቱ ቁር ወይም ብርዱን ሁሉ ታግሶ በታማኝነት ያገለገለው አገልግሎት ነው ማለት ነው። ታማኝነቱም እስከ ሞት እንደነበረ መጽሐፍ ቅዱስ ይነግረናል። ኦሪት ዘጸአት ምዕራፍ 32 ቁጥር 31 ላይ ስንመለከተው ሙሴም ወደ እግዚአብሔር ተመልሶ ወዮ እኒህ ሕዝብ ታላቅ ኃጢአት ሰርተዋል፣ ለራሳቸውም የወርቅ አማልክትን አድርገዋል። አሁን ይህን ኃጢአታቸውን ይቅር በላቸው፣ ያለዚያ ግን ከጻፍከው መጽሐፍ እባክህ ደምስሰኝ፣ ከባለሟልነትህ አውጣኝ አለው ይላል። ታማኝ አገልጋይ የሚባለው ልክ እንደ ሙሴ እኔ ልሙት ሌሎች ዳኑ የሚል ነው። አሁን ደግሞ በዘመናችን የምንመለከተው ደግሞ ፈጽሞ ከዚህ የተለየና ከዚህ ተቃራኒ ነው ማለት ነው። በዘመናችን ያለው ሰዎች ሙቱ እኔ ልኑር፣ ሰዎች ጦም ይደሩ እኔ ልብላ፣ ሰዎች ይራቆቱ እኔ ልልበስ፣ ሰዎች ይዘኑ እኔ ልደሰት የሚል አገልጋይ ነው ማለት ነው እያየን ያለ። ይህም ታማኝ አገልጋይ ያለመሆን አንዱና ዋናው መገለጫ ነው። ታማኝ አገልጋይ ለሚያገለግላቸው ሰዎች ጥቅም ቅድሚያ የሚሰጥ እንጂ የራሱን ጥቅም የሚያስቀድም ስላልሆነ ማለት ነው። ዛሬ በዓለማችን የምንመለከተው በታማኝ አገልጋዮች ድካም የሚሸለሙ ታማኝ አገልጋዮች እንዲሁም በሰሩት ሪፖርትን የሚያቀርቡ የሚወደሱ ከጥቅሙ እንጂ ከድካሙ መካፈልን የማይፈልጉ አገልጋዮችን ሆኗል የምንመለከት። አገልጋይ ማለት እንደ ራስ አክሊል ዘውድ የሚደፋ ብቻ ሳይሆን እንደ ግርም እንቅፋቱን፣ እሾሁን፣ መከራውን፣ ውጣውረዱን፣ ድካሙን አብሮ የሚቀበል ማለት ነው ከተገልጋዮቹ ጋር። በጥቅም ጊዜ ለራሱ በአካፋ የሚዝቅ ለሌሎች ደግሞ በጭልፋ የሚቆነጠርም አይደለም። ሙሴ ባህር የከፈለው መና ያወረደው ደመና የጋረደው ውሃ ያፈለቀው ለራሱ አልነበረም፣ ለሚመራቸው ሕዝቦች ነበር። ታማኝ አገልጋይ ያሰኘው እንግዲህ ይህ ስራው ነው። በዚህም የተነሳ ከአምላኩ ተመስክሮለታል፣ ክብርንም አግኝቶበታል ማለት ነው። ሁለተኛው እንግዲህ ታማኝ አገልጋይ ደግሞ ንጉሥና ነቢይ ዳዊት ነው። ዳዊት ዘመነ መሳፍንት አልፎ ዘመነ ነገሥት ሲተካ እስራኤልን በንጉሥነት እንዲያገለግል እግዚአብሔር ከበግ ጥበቃ መርጦ በሰጠው ስልጣን ያልታመነ የሳኦልን በትረ መንግሥት በሳሙኤል እጅ ተቀብሏል። በተሰጠው ስልጣንም እንግዲህ በታማኝነት ሕዝበ እስራኤልን መርቷል። ታማኝነቱም እግዚአብሔር ለሙሴ እንደመሰከረለት ለእርሱም እንዲሁ ራሱ እግዚአብሔር በቃሉ መስክሮለታል ስለ ታማኝነቱ። አንደኛ ሳሙኤል ምዕራፍ 13 ቁጥር 13 ላይ ስንመለከት እግዚአብሔር እንደ ልቡ የሆነ ሰው መርጧልና የዘይቱን ቀንድ ሞልተህ በልጆቹ መካከል ለእኔ ንጉሥ አዘጋጅቻለሁና ወደ እሴይ ወደ ቤተልሔም እልካለሁ ሲል ልክ እንደ ሙሴ እግዚአብሔር መልካም እረኛ መሆኑን መስክሮለታል። እንዲሁም በመዝሙር 88 ቁጥር 20 ላይ ወረከብክው ለዳዊት ገብርየ ወቀባይክው ቅባ ቅዱሰ ባሪያዬ ዳዊትን አገኘሁት የተቀደሰ ዘይትንም ቀባሁት ብሎ ሲመሰክርለት እናገኛለን። ይህንንም እንግዲህ ኢትዮጵያዊ ሊቅ አባ ጊዮርጊስ ዘጋስጫ ሰዓታት በተባለው ድርሰቱ ላይ ረከብክው ለዳዊት ገብርየ ብእሲየ ምእመነ ዘከመ ልብየ አገልጋየ ዳዊትን እንደ ልቤ የታመነ ሰውን ሆኖ አገኘሁት ሲል ተርጉሞ አስቀምጦልን እናገኘዋለን። የተገኘው በታማኝነት ነበር። ከነገሰ በኋላም እንግዲህ ታማኝ ነበር። አሁን በዚህ ዓለም ደግሞ የምንኖር እኛ በድህነት ታማኝ እንሆንና ሀብት፣ ሹመት፣ ስልጣን ሲመጣ ደግሞ ታማኝነታችንን እናጣለን ማለት ነው። ከዳዊት በተቃራኒ እንዲሁም ታማኝነትን እንንቀዋለን። መስረቅ ጀግንነት ይመስለናል። መዋሸት ደግሞ ስልጣኔ ሆኖ ይታየናል ማለት ነው። ሀብትና ስልጣንን ወይም ወንበርን፣ ሹመትን ስናገኝ ዳዊት ሳይሾምም በጎቹን በመጠበቅ ታማኝ ነበር። በጎችን የምነጥቅ ተኩላ አንበሳ ቢመጣ በኋላው ተከትሎ ነብሩን በጡጫ አንበሳውንም በእርግጫ ብሎ በጎቹን ያስጥለው ነበር። ይህንም በአንደኛ ሳሙኤል ምዕራፍ 17 ቁጥር 34 ላይ እኔ ባሪያህ የአባቴን በጎች ስጠብቅ አንበሳ ወይም ድብ ይመጣ ነበር፣ ከመንጋውም ጠቦት ይወስድ ነበር፣ በኋላውም እከተለውና እመታው ነበር፣ ካፉም አስጥለው ነበር፣ በተነሳብኝ ጊዜም ጉሮሮውን አንቄ እመታውና እገድለው ነበር። ይህም ፍልስጤማዊ ከእነዚያ አንዳንዱ ይሆናል። እንግዲህ እገድለው ዘንድ ከእስራኤል ተግዳሮትን አስወግድ ዘንድ ዛሬ አልሄድምን? የሕያው አምላክ ጭፍሮችን ይገዳደር ዘንድ ይህ ቆላፋ ምንድን ነው? ከአንበሳና ከድብ ያስጣለኝ እግዚአብሔር ከዚህ ያልተገረዘ ፍልስጤማዊ እጅ ያስጥለኛል ተብሎ በዚሁ የመጽሐፍ ቅዱስ ክፍል ተጽፎ እናገኛለን። ዛሬም ቢሆን በእስራኤል ዘነፍስ በምዕመናን ላይ የሚገዳደሩ ብዙ ፍልስጤማውያን፣ ብዙ ጎልያዶች ተሰልፈዋል። እነዚህን እንግዲህ ድል የሚነሳ በጎቹን ምዕመናንን ከተኩላ ከአንበሳ ከድብ አፍ የሚታደግ ታማኝ አገልጋይ ያስፈልጋል። በዘመናችን ከምዕመናን ተግዳሮት የሚያርቅ ፈጣሪ ከመከራ ያድነኛል ብሎ የሚተማመን የኢአማንያንን ብዛት የማያስፈራው እረኛ ያስፈልገናል ማለት ነው። ከትንሽነቱ እስከ ታላቅነቱ የታመነ አገልጋይ። ይህም ማለት ከዲቁና እስከ ጵጵስና የታመነ አገልጋይ፣
ለተሾመበት ኃላፊነት ታማኝ የሆነ አገልጋይ ያስፈልገናል። አሁንም ዓለማችን ከስጋውያን ባለስልጣናትም ሆነ ከመንፈሳውያን መሪዎች የምትሻው ታማኝነትን ነው ማለት ነው። በሙስና ያልተዘፈቀ፣ ጉቧን ያላጨለመበት፣ ለመንጋው አርአያና ምሳሌ የሚሆን ሰው ታማኝ አገልጋይ ማለት ይሄ ነው። በመሃል ላይ የተቀበለውን አገልግሎት ኃላፊነቱን የማይዘነጋ ጳጳስ፣ ኃላፊነቱን የማይዘነጋ ቄስ፣ ስራውን የማይዘነጋ ዲያቆን፣ ሰባኪ፣ መምህር፣ እንዲሁም ዳኛ፣ ሐኪም፣ ነጋዴ፣ ተማሪ፣ ወታደር፣ የቤት ሰራተኛ፣ የቢሮ ሰራተኛ፣ ይህ ሁሉ ታማኝ አገልጋይ መሆን አለበት። መንጋው በክህደት ሲጠፋ ዝም ብሎ የሚያይ ጳጳስ ወይም ቄስ ወይም ዲያቆን፣ መምህር፣ ሰባኪ ታማኝ አገልጋይ ሊባል አይችልም። ታማሚው እየተሰቃየ የሚዝናና ቆይ ሻይ ልጠጣ የሚል ሐኪምም ታማኝ አገልጋይ ሊባል አይችልም። ፍርድ የሚያጎድል፣ ድሆችን የሚበድል፣ ለድሃ አደጎች የማይፈርድና በገንዘብ የሚዳኝ ዳኛም ታማኝ አገልጋይ ሊባል አይችልም። ቅቤ በሙዝና በድንች ቀላቅሎ በርበሬ እንዲሁም በገል ስብርባሪ ጨምሮ ሌሎችንም ማጭበርበር መንገዶችን አጭበርብሮ የሚሸጥ ነጋዴ ደግሞ እንዲሁ ታማኝ አገልጋይ ሊባል አይችልም ማለት ነው። እየነገደ ያለው በሰው ሕይወት መሆኑን መርሳትና መዘንጋት የለበትም። እንደየአቅሙ በተሰጠው አገልግሎት ዘርፍ ሁሉም ሰው ታማኝ አገልጋይ መሆን ይኖርበታል ማለት ነው። በዚህ ዕለትም እንግዲህ የምንማረው ገብርኄር የሚለውን ሳምንት ስናስብም የምንማረው ይሄን ነው ማለት ነው ኦርቶዶክሳውያን። ሌላኛው ታማኝ አገልጋይ ደግሞ እንግዲህ ዮሴፍ ነው። ዮሴፍ ለወንድሞቹ ምግባቸውን ተሸክሞ የእርሱ ስንቅ ቢያልቅም እንኳን የወንድሞቹን ስንቅ ያልበላ በትንሽነቱ የታመነ ሰው ነበረ። ወንድሞቹ ሽጠውት በቤተ ጴጥፋራም በሚያገለግልበት ጊዜ ታማኝ ሆኖ ነበር። ታማኝነቱን በጴጥፋራ ቤት ጌታ አድርጎታል። ይህንን በመዝሙር 104 ቁጥር 17 ላይ ዮሴፍ ተሸጠ፣ አገልጋይም ሆነ፣ እግሮቹ በእግር ብረት ሰለሰሉ፣ ሰውነቱም ከብረት አመለጠች። ቃሉ ሳይደርስ የእግዚአብሔር ቃል ፈተነው፣ ንጉሥ ላከ ፈታውም፣ የሕዝብ አለቃ አድርጎ ሾመው፣ የቤቱም ጌታ አደረገው፣ በገንዘቡ ላይ ገዥ አደረገው፣ አለቆቹን እንደርሱ ይገስጽ ዘንድ፣ ሽማግሌዎችን እንደርሱ ጥበበኞች አድርጋቸው ዘንድ ሲል እናገኘዋለን። በዚህ ሁኔታ የነበረው ዮሴፍ የጌታው ሚስት ሲወጣ ባቱን ሲገባ ደረቱን እያየች ዓይኗን ጣለችበትና እንዲሁም በዝሙት ተመኘችው፣ በዝሙት ዓይንም ተመለከተችው። በኦሪት ዘፍጥረት ምዕራፍ 39 ቁጥር 7 ላይ እንደተጻፈው የጌታው ሚስት በዮሴፍ ላይ ዓይኗን ጣለችበት፣ ከእኔም ጋር ተኛ አለችው። እርሱም እምቢ አለ። ለጌታው ሚስትም እንዲህ አላት፣ እነሆ ጌታዬ በቤቱ ያለውን ሁሉ ለእኔ በእጄ አስረክቦኛል። በቤቱ ያለውን ምንም የሚያውቀው የለም። በዚህ ቤት ከእኔ የሚበልጥ ሰው የለም። ሚስት ስለሆንሽ ከአንቺ በቀር ያልሰጠኝ ነገር የለም። እንዴት ይህንን ትልቅ ክፉ ነገር አደርጋለሁ? እንዴትስ በእግዚአብሔር ፊት ኃጢአትን እሰራለሁ? ይህንን ነገር በየዕለቱም ለዮሴፍ ትነግረው ነበር ይላል። በዮሴፍ ታማኝነት የጌታው ቤት ተባርኳል፣ ሀብቱ በዝቷል። በታማኝነቱም በቤቱ ያለውን ሁሉ ተረክቦ ነበር። የቀረበለት ፈተና ግን እንግዲህ ከባድ ነበር። ይህንንም በታማኝነቱ ሊያልፈው ችሏል፣ ማለፍ ችሏል ማለት ነው። ነገር ግን ዛሬ በእያንዳንዱ ጓዳ እንደ እሳት የሚያቃጥሉ አገልጋዮችን ናቸው የምንመለከተው። ልጅ በፈላ ውሃን የሚቀቅሉ፣ በየሚዲያው እንደምንሰማው ልጅን ገድለው የሚጠፉ፣ ሰርቀው የሚጠፉ፣ አግተው ብር የሚጠይቁ፣ ሲያሳድጓቸው በነበሩ ሕፃናት ላይ እነሱን አፍነው ገንዘብ የሚጠይቁ አገልጋዮችን እንመለከታለን በየሶሻል ሚዲያው ስናይ። እንኳን በሁሉ ገንዘብ እንግዲህ ለመሾም አይደለም በጥቃቅን ዕቃዎች እንኳን የሚታመን ጠፍቷል በዚህ ሰዓት። ዮሴፍ ግን በታማኝ አገልጋይነቱ በመጣበት መከራ ሁሉ ቢታሰር እንኳን ያለ ሹመት አላደረም ነበር። የእስረኞች በእስር ቤቱ ውስጥ የእስረኞች አለቃ ሆኖ ተሹሞ ነበር። ከእስር ቤት ሲወጣም ግብፅን በሙሉ መርቷታል። በግብፃውያን በሙሉ ተሹሟል። በጥቂቱም ታምኗልና በጥቂቱ የታመነ በብዙ ይሾማል ማለት በዮሴፍ ላይ አይተነዋል ማለት ነው፣ ተመልክተነዋል። ከእነዚህ 3 ታማኝ አገልጋዮች ሕይወት ሁሉም የሰው ልጅ ታማኝ አገልጋይነት የሚያሰጠውን ክብርና ጸጋ ተመልክቶ በታማኝነት ማገልገል ይገባዋል ማለት ነው። ታማኝ መሆን መጀመሪያ የሚጠቅመው ለራስ ነው። ከዚያ በኋላ ለሀገር፣ ለወገን፣ ለቤተ ክርስቲያን፣ ላመኑትም እንዲሁም ላላመኑትም ሁሉ እንደ ሀገር ይጠቅማል ታማኝነት። ቤተ ክርስቲያንም ታማኝ ሁኑ ስትል ሁሉንም የሰው ልጅ እንጂ አማንያንን ወይም ኦርቶዶክሳውያንን በክርስቶስ ያመኑትን ብቻ አይደለም። ይህ ታማኝነት በመጨረሻም ለኦርቶዶክሳውያን የጽድቅ አክሊልን ያቀዳጃል፣ መንግሥተ ሰማያትንም ያወርሳል። እንደ ሀገር ደግሞ የሀገር እድገትን፣ ስብዕናን፣ መልካምነትን ያመጣል ማለት ነው። በሰውም በእግዚአብሔር ፊት ያስከብራል። ጻድቃን፣ ሰማዕታት፣ ቅዱሳን በታማኝ አገልግሎታቸው ፈጣሪያቸውን ደስ አሰኝተው ከብረዋል። በኃላፊው ገንዘብ ያልታመኑ እንደ ይሁዳ፣ ሐናንያ፣ ሰጲራ የደረሰባቸውን ጉዳት ደግሞ እንዲሁ በመጽሐፍ ቅዱስ ላይ እንመለከታለን። ለዚህ ነበር እንግዲህ ቅዱስ ዳዊት በመዝሙር 11 ቁጥር 1 ላይ አቤቱ አድነኝ፣ ደግ ሰው አልቋልና ከሰው ልጆችም መተማመን ጎድሏልና ያለው።
ስለዚህ ሁሉም ባለበት የአገልግሎት መስክ ታማኝ አገልጋይ ሆኖ አንተ በጎ ታማኝ አገልጋይ በጥቂቱ ታምናሃል በብዙ እሾምሃለሁ የሚለውን የጌታውን የምስጋና ቃል መስማትና መቀበል ይገባዋል ማለት ነው። ያስተማረን የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። እንደተለመደው ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ ቤተሰብ የሆናችሁ ደግሞ ላይክ እና ሼር በማድረግ እንዲሁም በኮሜንት ሀሳብ አስተያየታችሁን በመስጠት አገልግሎቱን ደግፉ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።